ሰላም ተማሪዎች እንዴት ናችሁ? ይሄ አዲሱ ሞጅል ወይ ሪቫይዝድ ወይ ኒው ሞጅል ነው 2018 ላይ እየወሰዳችሁ ያለው ሞጅል ነው እና ይህን ዩቱብ ሰብስክራይብ ሼር ላይክ በማድረግ በዚሁ በኮመንት ደግሞ በዚሁ ቀጥልን በሉኝ። እሺ በዚሁ አትሊስት ከመቶ በላይ ላይክ ካገኘና ኮሜንት የምታደርጉ ከሆነ ነው በዚህ የሚቀጥልላችሁ ማለት ነው። ፓርቲቱን የሚሰራው እንግዲህ እናንተ ላይ ዲፔንድ ሆኜ ነው ማለት ነው። ዛሬ የምናየው እንግዲህ የመጀመሪያው ጂኦሎጂካል ታይም ስኬል ነው እናያለን ማለት ነው። ሚኒንግ ኦፍ ጂኦሎጂካል ታይም ስኬል ምንም ማለት ነው። ጂኦሎጂካል ታይም ስኬል ማለት ምንም ማለት ነው ብሎ ነክተና እንግዲህ ጂኦሎጂካል ታይም ስኬል ኢዝ ዘ ታይም ፍሬም ኦር ታይም ቴብል ሾዊንግ ዘ ፖሲብል ኤጅ ኦፍ ዋት ኤርዝ ኤንድ ኢት ኢዝ አሶሺየትድ ላይፍ ፎርምስ ይላል። ይሄ ጂኦሎጂካል ታይም ስኬል ምንድነው? አንድን ነገር አንድን ክስተት አንድን ኢቨንት ምንድነው በጊዜ ሂደት ወይም ደግሞ ቅድመ ተከተል በየሰዓቱ ከፋፍሎ የሚነግረን ነው ማለት ነው። የሆነ ነገር የተፈጠረ የሆነ ኢቨንት የተፈጠረው ከየሆነ አመት በፊት ነው የሚለው ነገር የሚያሳይ ነው። በጊዜ ከዚህ ሚሊዮን ከዚህ ቢሊዮን በፊት የተፈጠረ ነገር ነው ይላል። ለምሳሌ እንግዲህ ኤጅ ኦፍ ኤርት ማለት ነው መሬት የተፈጠረችው ከ4.5 ቢሊዮን በፊት ነው ብሎ ይነግረን ማለት ነው። ከአሁኑ ማለት ነው ከፐርሰንት ከ4.5 ቢሊዮን በፊት የተፈጠረች ነች መሬት ብሎ የሚነግረን ነው ማለት ነው። የጂኦሎጂካል ታይም ስኬል ብለን የምንጠራው ማለት ነው። እና ስለዛ ብቻ አይደለም ስለ ህይወት ያላቸው ለምሳሌ ላይፍ ፎርምስ ተብሎ የሚጠሩ ማለት ነው። ህይወት ያላቸው ነገሮች የተፈጠሩት የእነሱን ምንድነው ኤጃቸውን የሚነግሩን ነው ማለት ነው። It provides a review of Earth's history and the major changes that occurred over time ይላል። በጣም ለምሳሌ ሜጀር ቼንጆች በጣም ትላልቅ የሆነ ለውጦች ማለት ነው በስሩ ታይም ወይም ደግሞ በጊዜ ሂደት የመጡ ለውጦችን የምነግረን ነው ማለት ነው። ይሄን ዲቨሎፕ አደረጉ እንግዲህ ስለ መሬት የሚያጠኑ ሳይንቲስቶች ነው ማለት ነው። እነሱም እንግዲህ ዲፔንድ የሆኑት እንግዲህ ምንድነው ስለ አለት ስለ ኤርት ስለ ሮክ በማጥናት ነው ማለት ነው። እነዚህን እንግዲህ ስለ ኤርት ሮክ ኤጅ የሚያጠኑት ሁለት እነዚህ ሳይንቲስቶች ወይም ደግሞ ጂኦሎጂስቶች ዲፔንድ የሚሆኑ ሪላቲቭ እና አብሶሉት ኤጅ ኦፍ ሮክስ ተብሎ ይጠራሉ ማለት ነው። ያ ማለት ምን ማለት ነው? ለምሳሌ ስለ አለት ስለ አንድ አለት ማለት ነው ስለ ሮኮች እድሜ ለማወቅ እንግዲህ ዜር አር ቱ ሜትርስ ማለት ነው። እነሱ ምንድናቸው? ሪላቲቭ እና አብሶሉት ኤጅ ማለት ነው። ለምሳሌ አንድ አለት የተፈጠረው የሆነ ለምሳሌ ኤ የሚባል ፖይንት እና ቢ የሚባል አለት አለ ሮክ አለ እንባል። ለምሳሌ ይሄኛው አለት ምንድነው የተፈጠረው ከዛሬ ከፐርሰንት ከስንት አመት በፊት ነው የተፈጠረው ሙሉ ነገር የሚነግረን ሜተድ ናቸው እነዚህ ሁለቱ ማለት ነው። ሶ እያንዳንዱን እናያለን። ሪላቲቭ እና አብሶሉት ኤጅ ኦፍ ሮክስ ተብሎ ይጠራሉ። የመጀመሪያው እንግዲህ ሪላቲቭ ኤጅ ነው ማለት ነው። Relative age may depend on the analysis of sequence of geological occurrence without giving due regard to the exact time of origin ይላል። ይሄኛው ሪላቲቭ ኤጅ ከስሙ እንደምንረዳው ምንድነው ፎከስ የሚያደርገው ሲኩዌንስ ነው። ሲኩዌንስ ወይም ደግሞ የጊዜ ቅድመ ተከተል ማለት ነው። ያ ማለት ኤግዛክት የሆነ ነምበርን አይነግርም ማለት ነው። ኤግዛክት የሆነ ነገር የሆነ ክስተት የተፈጠረው ከ2 ሚሊዮን ከ3 ቢሊዮን ወይም ደግሞ የተፈጠረው ከዚህ ፖይንት ወይም ከዚህ ጊዜ በኋላ ነው ብሎ ኤግዛክት ነምበሩን የሚነግረን አይደለም ማለት ነው። እና ምን በማድረግ ነው የሆነ ነገር ከተፈጠረ የሆነ ነገር በኋላ ከተፈጠረ በኋላ ነው። የሆነ ለምሳሌ ኤ የሚባልና ቢ የሚባል ሮክ አለ እንባል። ለምሳሌ ኤ የሚባል ሮክ ለምሳሌ የተፈጠረው ከቢ በፊት ነው ብሎ የሚነግረን ነው ማለት ነው። ሶ ቢ ተብሎ የሚጠራው ደግሞ ምንድነው ዘ ያንግስት ሮክ ነው ብሎ ያስባል ማለት ነው። ይሄኛው ደግሞ ከቢ በፊት ስለተፈጠረ ዘ ኦልደስት ሮክ ብሎ ያስባል ማለት ነው። ይሄኛው አለት ማለት ነው። ይሄ ሪላቲቭ ኤጅ ብለን እንጠራለን ማለት ነው እንጂ ምንድነው ይሄኛው ኤ ተብሎ የሚጠራው ሮክ የተፈጠረው ከ2 ሚሊዮን በፊት ብሎ አይነግረንም ማለት ነው። ያ ማለት ኤግዛክት የሆነ ነምበርን የምነግር ወይም ደግሞ ቁጥር ንቅ አይደለም ማለት ነው። ኦኬ ይሄ ሪላቲቭ ኤጅ ነው። ከስሙ እንደምንረዳው አንጻራዊ እድሜ ማለት ነው። It focuses only on determining the sequence of formation of events እንግዲህ ፎከስ የሚያደርገው ቅድመ ተከተል ነው። አንድ ክስተት የተፈጠረው የሆነ ነገር ከተፈጠረ በፊት ነው። whether the event had occurred before or later than the other later one ማለት ነው። ቅድም ይሄን ነገር ካሱ እንግዲህ አንድ ነገር የተፈጠረው ከየሆነ ነገር በፊት ነው። ይሄኛው አለት የኛ ሮክ የተፈጠረው ከዚህ በኋላ ነው የተፈጠረው። ይሄኛው የሚገኘው ዘ ኦልደስት ነው። ከዚህ በላይ የሚገኘው ዘ ያንግስት ብሎ ይጠራል ማለት ነው። እና የጊዜን ቅድመ ተከተል ነው ማለት ነው። this method principally depend on the study of sedimentary rocks ነው። ይሄ እንግዲህ ዲፔንድ የሚሆነው አለት ላይ ነው ማለት ነው። sedimentary rock ላይ ነው ዲፔንድ የሚሆኑት። there are 3 basic principle or rules ነው እንግዲህ ይሄንን relative age of rockን ለማጥናት ማለት ነው። ወይም ደግሞ የአንድን አለት እድሜ ለማወቅ እንግዲህ 3 ህጎች አሉ ማለት ነው። የመጀመሪያው principle of original ሆሪዞንታሊቲ ነው። ሁለተኛው ሎ ኦፍ ዋት ሱፐርፖዚሽን እና ሶስተኛው እንደ ዘ ላስት ዋን ፕሪንሲፕል ኦፍ ክሮስ ካቲንግ ሪሌሽንሺፕ
የመጀመሪያው እንግዲህ ምንድነው ፕሪንሲፕል ኦፍ ኦሪጂናል ሆሪዞንታሊቲ ነው። ኢንዲኬትስ ዘ ሌየርስ ኦፍ ሴዲመንትስ አር ኦሪጂናሊ ፕሌስድ ሆሪዞንታሊ አንደር ዘ አክሽን ኦፍ ግራቪቲ ይላል። ይሄ በግራቪቲ ምክንያት ነገሮች ምንድነው ሴዲመንታሪ ሮኮች አለቶች እንግዲህ የተቀመጡ ሆሪዞንታሊ ነው ብሎ ያስባሉ ማለት ነው። ዚስ ሚንስ ዘ ኤክሴፕት ፎር ዘ ዲስትሪቢዩትድ ሲኩዌንስስ ሴዲመንታሪ ሮክስ አር ኦልዌይስ ዲፖዚትድ ኒርሊ ሆሪዞንታል ቤድስ ለምሳሌ the rock layer ABC ተብሎ ቢጠራ must have been developed in the horizontal bed because they have the same orientation ይላል። ለምሳሌ እዚህ ጋር እንደምታዩት ምንድነው ለምሳሌ እዚህ ጋር ፖይንት ኤ ላይ የምታዩት ምንድነው ኦሪጂናል ሆሪዞንታሊቲ ነው። የሆነ አለቶች የሆነ ሮኮች እንግዲህ ሴዲመንታሪ ሮኮች የተቀመጡት እንግዲህ በዚህ በሆሪዞንታል ወይ ነው ብሎ ያስባሉ ማለት ነው። እንደዚህ ነው ቁጭ እንትን የተቀመጡ ብሎ የሚያስቡ ናቸው ማለት ነው። ሁለተኛ ደግሞ ምንድነው ዘ ፕሪንሲፕል ኦፍ ሱፐርፖዚሽን ነው። asserts that the undistributed sequence of sedimentary rock layers or beds or lava flows the overlying bed is younger than the underlying rock ይላል። ይሄኛው ፕሪንሲፕል ኦፍ ሱፐርፖዚሽን ተብሎ የሚጠራው ምንድነው አንድ አለት የተፈጠረው ምንድነው ለምሳሌ ሱፐርፖዚሽን ተብሎ የሚጠራው እንግዲህ ይሄ ነው የተፈጠረው ምንድነው አንደኛው ከአንደኛው ላይ በላይ ነው ወይም ደግሞ ከስር ያለው ኦልደስት ዋን ነው ከላይ ያለው ደግሞ ያንግስት ዋን ነው ብሎ ያስባለው። ለምሳሌ አንድ አለት ለምሳሌ በሚከማችበት ወይም ደግሞ በሚቀመጥበት እንግዲህ ለምሳሌ ከስር ያለው ምንድነው ይሄኛው ሮክ ይሄኛው አለት ምንድነው ዘራርቱ ለምሳሌ ሁለት አይነት ሮኮች አሉ እንበልና ይሄኛው ዘ ኦልደስት ሮክ ነው ብሎ ያስባል ማለት ነው። ምክንያቱም ይላል ከላይ ያለው ምንድነው በቅርብ ጊዜ ሄዶ የተከማቸ ነው ብሎ ያስባሉ ማለት ነው። ኦኬ የሆነ ለምሳሌ ላቫ ሊሆን ይችላል። ለምሳሌ የሆነ ከላቫ ማለት እንግዲህ ታውቃላችሁ አይደለ? አንድ ማገማ የቀለጠ ማገማ ወደ መሬት ሲወጣ ወደ ውጫዊ መሬት ሲወጣ ላቫ ተብሎ ይጠራል ማለት ነው። ላቫ ፍሎ ማለት እንግዲህ የፈሰሰ ላቫ ማለት ነው። ወይም ደግሞ የፈሰሰ ከማገማ ማለት ነው። የቀለጠ አለት መሬት ውስጥ ወጥቶ ወደ ውጫዊ መሬት በሚወጣበት ላቫ ብለን እንጠራለን። እና ያኛውን ላቫ ለምሳሌ እንግዲህ በሚቀመጥበት ለምሳሌ መሬት ላይ እንግዲህ ፍሎ በሚያደርግበት ጊዜ ለምሳሌ ከስር ያለው ምንድነው የቆየ ላቫ ነው ብሎ ያስባል ማለት ነው። የረጋ ወይም ደግሞ ፈሶ ለረጅም ጊዜ የቆየ ላቫ ነው ወይም ደግሞ ማገማ የቀለጠ አለት ነው ብሎ ያስባል ማለት ነው። ከላይ ያለው ላቫ ደግሞ ምንድነው እሱ ዘያንግስት ዋን ነው ብሎ ያስባል። ምክንያቱም ይላል ከላይ ያለው ምንድነው ከላይ ያለው ከሱ በታች ከሚገኘው በላይ ስለሆነ ስለዚህ ምንድነው እድሜ ወይም ደግሞ የአለቱ እድሜም እንግዲህ የምታወቅ ነው ማለት ነው። የአንግስቱ የትኛው ነው ብትባሉ የትኛው ነው የምትሉት? ለምሳሌ እናንተ ይሄኛው ነው የምትሉት? ኖ ይሄኛው ነው። ምክንያቱም እንግዲህ ይሄ ከላይ ስለሚገኝ ማለት ነው። ከስር የገባው እኮ ምንድነው ሜቢ ከተወሰነ አመት በፊት እየተፈጠረ ስለሆነ ነው። ይሄኛው ደግሞ በቅርብ ጊዜ የተፈጠረ ነው ብሎ የሚነግረን ነው ማለት ነው። ይሄ ፕሪንሲፕል ኦፍ ሱፐርፖዚሽን ነው። እንግዲህ ከስሙ እንደምንረዳው አንድ ነገር ከላይ ነው የሚገኘው። አንድ ነገር ከላይ የሚገኝ ከሆነ ሱፐርፖዚሽን ወይም ደግሞ ዘ ያንግስት ተብሎ ይጠራል። አንደርላይንግ የሚገኝ ከሆነ ደግሞ ያ ማለት ከያንግስቱ ማለት ነው። ከያንግስት ሮክ አለት ወይም ደግሞ ማግማ ሊሆን ይችላል። እንግዲህ የተለያዩ ነገሮች ሊሆን ይችላል። ከስር ከሚገኘው ምንድነው ይበልጣል ወይም ደግሞ ቅርብ ጊዜ የተፈጠረ ነው። ቅርብ ጊዜ የተፈጠረ ክስተት ነው ብሎ የሚያስብ ነው። እንግዲህ ይሄ ነው እንግዲህ ሪላቲቭ ኤጅ ማለት እንግዲህ በዚህ ሁኔታ የሚነግረን ነው ማለት ነው። ሶስተኛው ዘ ፕሪንሲፕል ኦፍ ክሮስ ካቲንግ ሪሌሽንሺፕ ነው። ኢንዲኬትስ ዘ ሮክ ሌየርስ ዛት ክሮስ ካትስ አናዘር ሮክ ሌየርስ ኢዝ ሴድ ቱ ቢ ያንገር ዛን ዘ ሮክ ኢት ክሮስ ካትስ ይላል። ይሄኛውም ያው ነው። በቃ ምንም የሚለየው ነገር የለም። ግን ምንድነው አንድ ዕለት ለምሳሌ ክሮስ ከት ያደረገ ለምሳሌ እዚህ ጋር እንደምታዩት ምንድነው ሁለት አይነት ሮኮች አሉ እንባል። ለምሳሌ ይሄኛው አለት ለምሳሌ ኤ የሚባል ሮክ ለምሳሌ አለ እንባል። ኤ የሚባል ሮክ እዚህ ጋር አለ። ቢ የሚባል ሮክ አለ እዚህ ጋር ለምሳሌ ይሄኛው ኤ ተብሎ የሚጠራው ቢን ክሮስ አድርጎ ያልፋለው። ክሮስ ለምሳሌ አንድ አለት ለምሳሌ ወይም ደግሞ አንድ ቁጥር እዚህ ጋር እንደምታዩት ምንድነው የሚያሳየው ዘ ኦልደስት ሮክ እንደሆነ እናውቃለን። በርግጥ ለምሳሌ ቢ ላይ እንዳየም ማለት ነው። ይሄኛው አለት ለምሳሌ ኤ ክሮስ አደረገው ወይም ደግሞ ኤ ነካው ማለት ነው። ለምሳሌ እዚህ ጋር የነካው ይሄኛው የነበረው አለት አለ እዚህ ጋር እና ይሄኛውም ነክቶት ነው ያለፈው፣ ክሮስ አድርጎት ነው ያለፈው። ይሄን ከላይ ያለው መሬትም ማለት ነው ክሮስ አድርጎት ነው ያለፈው እና ይሄኛው አለት ከስር የሚገኘው ደግሞ ዘ ኦልደስት ሮክ ተብሎ የሚጠራው ደግሞ ለምሳሌ ኤ ያንግስት ኦልድ ወይም ደግሞ ያንግስት ሮክ ያለበትን አልፎት ነው ያለው። ክሮስ ካት አድርጎ ነው ያለፈው ሙሉ ነገር የሚያሳይ ነው ማለት ነው። this condition where older rocks are cut by younger geological feature or igneous intrusion ነው። ያ ማለት ምንድነው ኦልደስት ሮክ ተብሎ የሚጠራ እንግዲህ ያንገር ሮክን አልፎት ነው የመጣው ብሎ ያስባል ማለት ነው። እሱም ደግሞ ምንድነው
ለምሳሌ ይሄ እንግዲህ ያንግስት ሮክ ነው እንበል፣ ይሄ ደግሞ ኦልድስት ሮክ ነው እንበል። ይሄኛው ኦልድስት ሮኩ ያንግስት ያለበትን ክሮስ አድርጌ ነው የመጣሁት ነክቼ፣ ያንን ማለት ምንድን ነው? ያንን አለት አልፌ የመጣሁት ነው። እኔ ከስር የሚገኘው ቀድሜ ስለተፈጠርኩኝ ነው። ያ ማለት ምንድን ነው? ይሄን አለት ክሮስ አድርጌ ነው የመጣሁት ብሎ ያስባል። ያው አለቱን ባይሆንም ራሱ ምንድን ነው መሬትም ኦልሬዲ መሬትን ምንድን ነው ነክቶት አልፎት ነው የመጣው። እንግዲህ ይሄ ወይም ደግሞ ያንግስት ሮክ ተብሎ የምትጠራ ከሚፈጠሩ በፊት እንግዲህ ይሄኛው አለት የት ነበረ? እዚህ ነበረ ማለት ነው። ስለዚህ ከት ክሮስ አድርጌ የመጣሁት ብሎ የሚያስቀምጡ ናቸው። ይህ ፕሪንሲፕል እንግዲህ ህግ ደግሞ ምን ተብሎ ይጠራል? ክሮስ ከቲንግ ሪሌሽንሺፕ ተብሎ ይጠራል ማለት ነው። አዘሆል እንግዲህ ማወቅ ያለባቸው ነገር ምንድን ነው? እናንተ ሪላቲቭ ኤጅ ስትባሉ ኤግዛክት ነምበሩን የሚነግርን አይደለም ማለት ነው። ያም ማለት የሆነ ነገር የሆነ አላቶችን ኮምፔር በማድረግ የሚነግርን ነው ማለት ነው። ኦኬ ሪላቲቭ ኤጅ ተብሎ የሚጠራው ማለት ነው እንጂ የሆነ ቁጥር ንክ አይደለም ማለት ነው። የሆነ ነገር የተፈጠረው የሆነ አለት የተፈጠረው አለት ብቻ ሳይሆን ህይወት ያላቸው ነገሮችም ራሱ የተፈጠሩት ኮምፔር በማድረግ ለምሳሌ አንድ ነገር ከሞት ለምሳሌ የፕላንት አኒማል ሊሆን ይችላል የሞቱት እነዛ ዲኮምፖዝ የተደረጉት ሊሆን ይችላል። ብቻ እነሱ ነገር የተፈጠሩት ወይም ህይወት ያላቸው ነገሮች የተፈጠሩት ኮምፔር በማድረግ ነው ማለት ነው። ያንግስት ነው ኦልድስት ነው ነገር ምንድነው በእንትን አንጻራዊ ነው እንጂ ኤግዛክት የሆነ ቁጥርን ወይ ነምበርን አይነግረንም ማለት ነው። ሌላኛው አብሶሉት ዴት ነው ማለት ነው። ከሪላቲቭ ዴት ቀጥሎ ያለው ማለት ነው። አብሶሉት ኤጅ refers to the actual age of rock is given in numerical value through the analysis of the spontaneous decay of radioactive isotope ይላል። ይሄ አብሶሉት ዴት እንግዲህ ከሪላቲቭ ዴት ምንድነው? ይሄ ትክክለኛ ኤግዛክትሊ የሆነ ማለት ነው። ኤግዛክትሊ የሆነ የአለትን የሮክን ኤጅ የሚነግረን ነው ማለት ነው። ይሄ አብሶሉት ዴት ብለን የምንጠራው ማለት ነው። ያ ማለት ምንድነው? ኑሜሪካል ቫልዩ አለው ማለት ነው። ያ ማለት በቁጥር መገለጽ የሚችል ነው ማለት ነው። ለምሳሌ ከ2 ሚሊዮን በፊት የተፈጠረ ነው ብሎ መናገር ይችላል። አንድ አለት ከ2 ሚሊዮን በፊት ነው የተፈጠረው፣ ከ1 ሚሊዮን በፊት ነው የተፈጠረው ብሎ የሚነግረን ነው ማለት ነው። ይሄኛው ሜተድ ማለት ነው። the term isotope refers to the presence of element in a different form ይላል። ይሄ እንግዲህ የተለያዩ ዲፍረንት ፎርሞች አሉ። ለምሳሌ እዚህ ውስጥ ለምሳሌ የተለያዩ ዲፍረንት ፎርሞች አሉ። ለምሳሌ የተለያዩ ነገሮች ማለት ነው። እጽዋቶች ሊሆኑ ይችላሉ። እንግዲህ ዲድ የሆኑ ፕላንት እንደ አኒማል ሊሆኑ ይችላሉ። አጥንት ሊሆን ይችላል እንግዲህ እዚህ ውስጥ ማለት ነው። እና ይሄ የሚያሳየው ምንድን ነው? አይሶቶፕ ብለን የምንጠራው ምን ያህል ኤሌመንት ቀራ እዚህ ውስጥ ማለት ነው ምኖ ነገር የሚያሳየው ነው። ፕሬዘንስ ምን ያህል ኤሌመንት አለ እዚህ ውስጥ ምኖ ነገር የሚነግረን ነው አይሶቶፕ ብለን የምንጠራው ማለት ነው። ራዲዮ አክቲቭ ዲኬይ ስታንድ ፎር ዘ ኮንቨርሽን ኦፍ አንስቴብል ኦር ፓረንት ኤሌመንት ኢንቱ ስቴብል ኤሌመንት ስሮ ዘ ጌኒንግ ኦር ሎሲንግ ኦፍ ፓርቲክል ኢን ዜር ኒውክለስ ይላል። ይሄ ራዲዮ አክቲቭ ዲኬይ ማለት ነው። ምን ማለት ነው? ራዲዮ አክቲቭ ማለት እንግዲህ አንድን ያልተረጋጋ ኤሌመንትን ወደ ተረጋጋ ወደ ስቴብል የሆነ አንስቴብል የሆነ ነገር ወደ ስቴብል ኤሌመንትን የሚቀይር ነው ማለት ነው። በምን አማካኝነት? ስሮ ዋት ጌኒንግ ኦር ሎሲንግ ኦፍ ፓርቲክል ኢን ዜር ዋት ኒውክለስ፣ በኒውክለሳቸው ያለ ምንድን ነው ወይም በመቀበል ወይም ደግሞ ሉዝ በማድረግ በመስጠት ማለት ነው እንግዲህ ከአንስቴብል ወደ ስቴብል ኤሌመንት የሚቀይሩ። ለምሳሌ ፖታሽየም ወደ አርጎን ዲኬይ ሲሆን ወደ አርጎን ይቀይራል። ሲሚላሪ ካርቦን ዳይኦክሳይድ ቼንጅስ ቱ ወደ ናይትሮጅን ይቀይራል ማለት ነው። እነዚህ እንግዲህ እንዴት ይቀየራል ሞ ነገር እናያለን። the time taken to convert from parent element to daughter element is commonly measured in half life ይላል። አንድ ነገር እንግዲህ ለምሳሌ አንድ ኤሌመንት እንግዲህ ምንድነው ከፓረንት ኤሌመንት ወይም ደግሞ ከአንስቴብል ኤሌመንት ወደ ስቴብል ኤሌመንት ለመቀየር ምን ያህል ጊዜ ይወስድበታል ሞ ነገር የሆነ ኮማን የሆነ ሜጀር የምናደርግበት ሜተድ አለና። ለምሳሌ አንድ ኤሌመንት ማለት ነው። ይሄኛው ኤሌመንት እዚህ ውስጥ ኤሌመንት አለ እዚህ ጋር ማለት ነው። ይሄ ሀፍ ለመሆን ማለት ነው፣ ግማሽ ለመሆን ማለት ነው። እዚህ ውስጥ ያለው ኤሌመንት ማለት ነው። እዚህ ውስጥ ያለው ኤሌመንት ሀፍ ለመሆን ግማሽ፣ የዚህ ግማሽ ስንት ነው? ለምሳሌ ይሄ 100% ከሆነ ለምሳሌ 100% ከሆነ ይሄ ለምሳሌ ይሄኛው ኤሌመንት ማለት ነው ሀፍ ስንት ነው? 50% ማለት ነው። 50% ይሄኛው 100% ወደ 50 ለመቀነስ ምን ያህል ይወስድበታል? ኮማን የሆነ ሜጀር የምናደርግበት አለ ነው ሜተድ አለ ማለት ነው። the half life of an isotope the time taken for half of an parent isotope to change to its product atoms ይላል። እንግዲህ ይሄ ምንድን ነው? ሀፉ ማለት ነው። ሀፉ ያ ማለት ከ100%ቱ ምንድነው አንስቴብል ኤሌመንት ነው ማለት ነው። ወደ ሀፍ ሲቀየር ደግሞ ወደ ስቴብል ኤሌመንት ሲቀየር ያ ምን ተብሎ ይጠራል? ፕሮዳክት አተም ወይም ደግሞ ስቴብል ኤሌመንት ነው ማለት ነው። the relative proportion of parent and unparent or unstable stable element isotopes are used to determine the number of half lives before conversion. 100% of the parent prevails and no
ዳውተር ፕሮዳክት ኢዝ ፎርምድ ይላል። ለምሳሌ አንድ ኤሌመንት ለምሳሌ እንግዲህ ከመቀየሩ በፊት ኮንቨርት ከመሆኑ በፊት እንግዲህ አንስቴብል ስንት ለምሳሌ እዚህ ውስጥ እንግዲህ ኤሌመንት አለ እንበል። ይሄ ኤሌመንት እንግዲህ 100% ነው እዚህ ውስጥ ያለው ነገር ማለት ነው። ከመቀየሩ በፊት እንግዲህ ምንድነው ምን ተብሎ ይጠራል? ፓሬንት ተብሎ ይጠራል ማለት ነው። ወይም ደግሞ አንስቴብል ተብሎ ይጠራል ማለት ነው። እና ዛኔ እንግዲህ በዚህ ወይም ደግሞ ከመቀየሩ በፊት ምንድነው ምንም ነገር ስቴብል የሆነ ኤሌመንት የለም ማለት ነው። ኖ ዳውተር ፕሮዳክት ኢዝ ፎርምድ ይላል። አፍተር ዋን ሃፍ ላይፍ ይላል። አንድ ሃፍ ላይፍ የሚወስድበት 50% ኦፍ ዘ ፓረንት ሪሜንስ ይላል። ዋይል 50% ኦፍ ዘ አቶምስ አር ቼንጅድ ቱ ዳውተር አቶምስ ይላል። እንግዲህ ምንድነው 50 ለምሳሌ ወደ 50% ማለት ነው ከ100%ቱ ለምሳሌ ከ100%ቱ ከ100% ከዚህኛው ማለት ነው ወዴት ወደ 50% ሲቀየር ማለት ነው ሃፍ ሲሄድ ማለት ነው። የዚህ ሃፍ ስንት ነው? የመቶ ሃፍ ስንት ነው? የመቶ 50 ወይም ደግሞ መቶን በ1/2 አባዙት 50 ይመጣል ማለት ነው። 50% ማለት ነው። እዚህ ጋር 50% ይቀራል ማለት ነው። ከዛ አሁን ምንድን ነው ይሄ አንስቴብል ኤሌመንት እዚህ የሚቀረው ስንት ነው? 50% ይቀራል። እዚህ ጋርም ደግሞ ስቴብል የሆነ ኤሌመንት 50 ይቀራል ማለት ነው። ይሄ ነው እንግዲህ እንትን የሚለው ማለት ነው። ለምሳሌ እዚህ ቴብል ላይ መውሰድ ትችላላችሁ። ሌላው እዚህ ጋር ምንድን ነው የሚለው አፍተር ቱ ሃፍ ላይፍ ይላል። ሁለት ሃፍ ላይፍ ቢኖርስ ዘ ነምበር ኦፍ ፓረንት አይሶቶፕስ ኢዝ አጌን ሃልፍድ 25% ዋይል ዘ ነምበር ኦፍ ዳውተር አቶምስ ኢንክሪዝ ባይ ዘ ሴም አማውንት ቱ 75% ይላል። አሁን ቅድም እንደነገርኳቸው ለምሳሌ እዚህ ጋር 100 አለ እንበል 100% ምንም ሳይቀየር በፊት ማለት ነው። ከዛስ ከዚህ ደግሞ ሃፍ ሲቀንስ እንግዲህ ሃፍ ሲቀንስ 50 ይሆናል ማለት ነው። 50 የ50 ደግሞ የ50% ደግሞ ሃፍ ስንት ነው? 25 አይደለ? 25 ይቀይራል ማለት ነው። ለምሳሌ እንግዲህ ምንድን ነው ይሄ ይሄ ፓረንት ኤሌመንት ሆነ ወደ እንትን ስቴብል ኤሌመንት ሲቀየር ምን ያህል ይቀየራል? ለምሳሌ ቱ ሃፍ ላይፍ ከሆነ ማለት እዚህ ጋር ለምሳሌ ቱ ሃፍ ላይፍ ከሆነ ያ ማለት ሁለት ዙር ማለት ነው። ሁለት ዙር በሚሄድበት እዚህ ጋር አንድ ዙር እዚህ እስከዚህ 50% ነበረ። እሺ ከዚህ እስከዚህ ደግሞ ያ 50% ደግሞ ስንት ነው? የ50 ግማሽ ማለት ነው። በ1/2 ሲታባዙ 25% ይሆናል ማለት ነው። ሶ 25% እንግዲህ ምንድን ነው የቀረችው 25% እንግዲህ ምንድን ነች? ይሄ ምንድን ነው የሚያሳየው? አንስቴብል ኤሌመንትን ነው የሚያሳየው ወይም ደግሞ ፓረንት ኤሌመንትን ነው የሚያሳየው። ነገር ግን 75% እንግዲህ ወዴት ተቀይሯል? ወደ ኮንቨርት ሆኗል ማለት ወደ ስቴብል ኤሌመንት ተቀይሯል ማለት ነው። ይህንን ነው የሚያሳየው ማለት ነው።